ሰላም ጤና ይስጥልን። ውድና የተከበራችሁ ተመልካቾቼ እንዴት አደራችሁ? ተናደራችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ደህና አድሬያለሁ። ጌታ ስም የተባረከ የተቀደሰ ይሁን። እንዴት ናችሁ? ደህና ናችሁ? እንኳን ደህና ሆናችሁ። ዛሬ ቁርስ እንብላ። እንግዲህ እንደዚህ አይነት ቀን ይስጣችሁ ልላችሁና ልመርቃችሁ ነው የመጣው ዛሬ። እኔ በጣም ደስ ብሎኛል። እንደዚህ ቁጭ ብዬ ቁርሴ ብዬ በመብላት ከቶኩ ቆይቻለሁ። ሁሌ ቆሜ እየሮጥኩ ምናምን ነበረና እግዚአብሔር ቀን ሰጥቶኛልና ክብር ለኢየሱስ ሲሆን እንደዚህ እንደ ሰው ማለት ነው በማድረግ በወግ እንደዚህ ቁጭ ብዬ መብላት የናፈቀኝ ነበር። አሁን ግን ዛሬ በጣም ደስ ብሎኛል። እንደ ሰው በሳይን አድርጌ ቁጭ ብዬ እየበላሁ እገኛለሁ ማለት ነው። እናንተም ለእናንተን ቀን ያምጣላችሁ እግዚአብሔር። ላጉርሳችሁ። በጣም ይጣፍጣል። በጣም የሚጣፍጠው እና ምን ልላችሁ ነው፣ እንደዚህ ቁጭ ብላችሁ ለመብላት ጊዜ ያጣችሁ ደግሞ አይዟችሁ። ለእኔ አንድ ሳምንት እግዚአብሔር ይመስገን ያው መዳሜ ስለሌለች እና እኔ ማንም የለም ቤት ውስጥ እኔ ብቻ ስለሆንኩ ያው እንደፈለግኩ ሆናለሁ አንድ ሳምንት። ከዛ በኋላ ያው እንደ ድሮ እንመለሳለሁ ማለት ነው። ግን ያንን አይደለም የፈለግኩት። እግዚአብሔር ፈቅዶን በቤታችን በጓዳችን በራሳችን ቤት ኮራ ዘና እንድንል የእግዚአብሔር መልካም ፍቃድ ይሁን እና ደግሞ ይሄ ቂጣ ራሴ ጋግሬ ነው እንግዲህ የስንዴ ዱቄት ነው። ዱቄቱ እንደምታዩት የጥብስ አድርጌ የጋገርኩት ወፍራም ስለሆነ ያው ቂጣ እሳት ይፈልጋል እና እሳት አደረኩት። እንዴ በጣም ከመጨማለቄ የተነሳ ደግሞ ጥቁር አዝሙድ አደረኩ ደረቅ ቂጣ ላይ ማለት ነው። በጣም በቃ እና ደግሞ በቃ ኮራ ብዬ እንትኑንም ግልግላኑንም አረኩላችሁ። እንቁላል ፍልፍል ላይ እንግዲህ ይደረጋ አላውቅም። በራሴ ነው የሚሰራው። የሰውን አይቼ ምናምን አይደለም፣ እኔ በራሴ እፈላሰባለሁ እና ያ ነው። እዚህ ጋር ደግሞ የላም ወተት አለ። ወተት የቤት ራሴ ያነጠርኩት ወተት ነው እና ውድ ቤተሰቦቼ አይዟችሁ፣ ስደት ላይ ያለ ነው ሁላችንም አይዞን፣ በርታ በሉ። እንደዚህ አይነት ቀን ይምጣልን። ጸልዩ። በቤታችን በሶፋችን ቁጭ ብለን በሳሎን ወይ በምግብ ጠረጴዛ ላይ ቁጭ ብለን ከቤተሰቦቻችን ጋር የምንበላበትን ቀን እግዚአብሔር ያፍጥንልን እና እየበላችሁ እሺ፣ ጉረሱ፣ አንዳንድ ጉረሱ። ፍጣ ቃሪያም አድርጋለሁ እና በጣም አመሰግናችኋለሁ እና እናንተም ብሉ ጠጡ፣ ባላችሁበት ቦታ ሁሉ የእግዚአብሔር ሰላምና ጸጋ በረከት አይለያችሁ፣ ክፉ ያገኛችሁ። ቤተሰቦቼ አይሻቱ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮን ደግሞ እያያችሁልኝ ኮሜንት ላይ አስቀምጡ። ሀሳብ አስተያየታችሁን እቀበላለሁ። ካጠፋውም አጥፍተሻል እዚህ ለበሉልኝ፣ እኔ ችግር የለም እቀበላለሁ፣ እታዘዛለሁ እና ደግሞ የሚያስተካክለው ነገር ካለ አይሻ እንዲህ ብታረጊ የምትሉት ሀሳቦች ካሉም ስጡኝ፣ እቀበላለሁ። ለሁሉም ነገር በጣም እጅግ አድርጌ አመሰግናለሁ። እስካሁን ሰብስክራይብ ያደረጋችሁ ቤተሰቦቼን በጣም አመሰግናችኋለሁ። ሽኩራን። አሁንም ቀሪ ቤተሰቦቼን ላይክ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ አበረታቱኝ። እንግዲህ ዛሬ ለእኔ ቀን ወጥቶልኛል ብያችኋለሁ። የቀኔን አሁን ቁርሴን ልብላና ምሳ ልሰራ ገባለሁ ማለት ነው። እግዚአብሔር አምላክ ሰላምና ጸጋውን ያብዛላችሁ። መልካምን ሁሉ እመኝላችኋለሁ። መልካም ቀን ይሁንላችሁ። ጌታ ከእናንተ ጋር ይሁን። ባይ። ወዳችኋለሁ። እኔ ልብላ፣ እናንተም ደግሞ በየቤታችሁ ያለውን ነገር ብሉት እሺ።